ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብራች ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች ኢትዮ ቴሌኮም በክልሉ ኢኮኖሚያዊ ጠቀሜታ ያላቸው ስራዎችን ከማከናወን ባሻገር ማህበራዊ ኃላፊነቱን በላቀ ሁኔታ እየተወጣ እንደሚገኝ ተገለጸ። የኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን ማኔጅመንት አባላት ዓለም አቀፍ የጀጎል ኮሪደር መልሶ ልማት ስራዎችን ተመልክተዋል። አዩብ ካዛሊ ተጨማሪ ያለው የኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን ማኔጅመንት አባላትና ሰራተኞች በዓለም አቀፉ የጁገል ኮሪደር መልሶ ልማት እየተከናወኑ የሚገኙ የቅርስ ጥበቃ ስራዎችንና በጁገል ውስጥ የሚገኙ የተለያዩ የቱሪዝም መዳረሻ ሙዚየሞችን ተመልክተዋል። በመስክ ምልከታ ወቅት የኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን ኦፕሬሽን ዳይሬክተር አቶ ቸሩ ጅማ እንደገለጹት ኢትዮ ቴሌኮም ከ1886 ዓ.ም ጀምሮ ታላቅ ሀገርና ሕዝብ በማገልገል ላይ ይገኛል ብለዋል። በክልሉ ኢኮኖሚያዊ ጠቀሜታ ያላቸው ስራዎችን ከማከናወን ባሻገር ማህበራዊ ኃላፊነቱንም በላቀ ሁኔታ እየተወጣ እንደሚገኝ ገልጸዋል። በዓለም አቀፉ የጁገል ቅርስ የተከናወነው የመልሶ ልማት ስራ የቅርሱን ህልውና ከማስጠበቅ ባሻገር ቅርሱን ጽዱ፣ ውብና ለኑሮ የተመቸ በማድረግ ምቹ የቱሪዝም መዳረሻ ያደረገ መሆኑንም ገልጸዋል። ኢትዮ ቴሌኮም በአሁኑ ጊዜ በዓለም አቀፉ የጁገል ቅርስ የኮሪደር መልሶ ልማት ስራ በመሳተፍ አሻራውን ለማኖር ሳይት ተረክቦ የመልሶ ልማት ስራውን በማከናወን አሻራውን በማኖር ላይ እንደሚገኝ ጠቁመዋል። በቀጣይም የመልሶ ልማት ስራውን በጥራትና በፍጥነት በማከናወን ሳይቱን ለተጠቃሚዎች ክፍት ለማድረግ እንደሚሰራ ገልጸዋል። ኢትዮ ቴሌኮም በመደበኛነት ከሚያከናውናቸው ተግባራት በተጨማሪ ማህበረሰቡን ተጠቃሚ በሚያደርጉ በተለያዩ ማህበራዊ ተግባራት ላይ በመሳተፍ በተለያዩ ጊዜያት ድጋፍ ሲያደርግ ቆይቷል። ተቋሙ ማህበራዊ ኃላፊነቱን ለመወጣት የጀመራቸውን ተግባራት አጠናክሮ ይቀጥላል ሲሉም ገልጸዋል። የኢትዮጵያ አካል ድጋፍ አገልግሎት ለሐረሪ ክልል አብርሃ ባታ ሰው ሰራሽና የአካል ጉዳት ድጋፍ የሚሆን የተለያዩ የአካል ድጋፍ መገልገያ ቁሳቁሶችንና የባለሙያ ድጋፍ አደረገ። የጤና ሚኒስቴር በመላው ሀገሪቱ ጥራቱን የጠበቀና ፍትሃዊ ጤና አገልግሎት ተደራሽ ለማድረግ ከክልሎች ጋር በቅንጅት እየሰራ ይገኛል። በመሆኑም በሐረሪ ክልል ለህብረተሰቡ አገልግሎት ለመስጠት የሚያገለግሉ የተለያዩ የአካል ድጋፍ መገልገያ ቁሳቁሶችና የባለሙያ ድጋፍ በዛሬው ዕለት ተደርጓል። ድጋፉን የተረከቡት የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን እንደተናገሩት ለሐረር አብርሃ ባታ ሰው ሰራሽና የአካል ጉዳት ድጋፍ የሚሆን የተለያዩ የአካል ድጋፍ መገልገያ ቁሳቁሶች ለህብረተሰቡ የተቀላጠፈ አገልግሎት ለመስጠት የሚረዳ መሆኑን ገልጸው ለተደረገው ድጋፍም ምስጋናቸውን አቅርበዋል። የኢትዮጵያ አካል ድጋፍ አገልግሎት ለሐረር አብርሃ ባታ ሰው ሰራሽና የአካል ጉዳት ድጋፍ ያደረገውን የአካል ድጋፍ መገልገያ ቁሳቁሶች ከ10 ሚሊዮን ብር በላይ መሆኑ ተገልጿል። ባለፉት 6 ወራት በጤናው ዘርፍ አበረታች ተግባራት መከናወኑን የጅኔላ ወረዳ ጤና ጽሕፈት ቤት አስታወቀ። የጅኔላ ወረዳ ጤና ጽሕፈት ቤት የ6 ወር አፈጻጸም አከናውኗል። ፍቃዱ በላይ በዝርዝር ያቀርበዋል። ባለፉት 6 ወራት የጤና አገልግሎት ተደራሽነትን በማረጋገጥ ረገድ አበረታች ውጤት መመዝገቡን በሐረሪ ክልል የጅኔላ ወረዳ ጤና ጣቢያ ጽሕፈት ቤት አስታውቋል። የጅኔላ ወረዳ አስተዳዳሪ አቶ መሐመድ ዩሱፍ እንደገለጹት በወረዳው ባለፉት 6 ወራት በጤናው ዘርፍ አበረታች ውጤቶች መመዝገቡን ገልጸዋል። በግማሽ በጀት ዓመቱ ከአገልግሎት አሰጣጥ ጋር ተያይዞ ይስተዋሉ የነበሩ ተግዳሮቶችን በመፍታት ለማህበረሰቡ ፈጣንና ቀልጣፋ የጤና አገልግሎት ለመስጠት የሚያስችሉ ስራዎች ማከናወን መቻሉንም ነው ያስታወቁት። በቀጣይ የጤና አገልግሎት ስርዓቱን ይበልጥ በማዘመን ማህበረሰቡ የተሟላና ቀልጣፋ የጤና አገልግሎት እንዲያገኝ ለማስቻል በጋራና በቅንጅት ይሰራል ሲሉም ገልጸዋል። 6 ወር እንደ ጅኔላ ወረዳ ጤና ጣቢያ የተሰሩ ዘርፈ ብዙ ስራዎችን በሰፊው አይታል። የሙስሊሙ ህብረተሰብ ዘንድሮ ለረመዳን ጾም ለመቀበል አስፈላጊውን ዝግጅት ማድረግ እንዳለበት ዑለማዎች ገለጹ። የረመዳን ወር የምህረት ወር እንደመሆኑ በመተዛዘንና በመረዳዳት ማሳለፍ አስፈላጊ መሆኑን ገልጸዋል። ዘገባው የባልደረባችን አደም ኢብራሂም ነው። አዩብ ካዛሊ በዝርዝር ያቀርበዋል። በሙስሊሙ ህብረተሰብ ዘንድሮ የረመዳን ጾምን ለመቀበል አስፈላጊውን ዝግጅት ማድረግ እንዳለበት ዑለማዎች ገለጹ። የእስልምና ትምህርት መምህር ሼክ ሸሪፍ መሐመድ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር በነበራቸው ቆይታ እንደገለጹት የረመዳን ወር ደካማዎችን የምንረዳበትና የተራቡትን የምንመግብበት የምህረት ወር ነው። ህዝበ ሙስሊሙ ረመዳን ጾምን እምነቱ በሚያዘው መሰረት ተቀብለን ልንጾም ይገባል ሲሉም ገልጸዋል። ቶዱ ወጅራት የሮን ተከቲንቱ ነሞ ኢረቃሊ በረመዳን ጾም ህዝበ ሙስሊሙ የተራበውን በማብላት የተቸገረን በመርዳት ማሳለፍ አለበት። ኦላ ከሰን ፊራ ከሰን
رحمة ቢረከዳበተን በተመሳሳይ እስልምና መምህር ሼክ መሐመድ ሪያድ በበኩላቸው እምነቱ ስለ ሰላምና ስለ ሰላም ፍቅር የሚያስተምር እንደመሆኑ መልካም ስራዎችን በማብዛት ወሩን ልናሳልፍ ይገባል ብለዋል። እስላም ሁንዳ ጆለረት ለድርቀማ ሂንጀን እናም ባለገረቲ እኒ ለማፋ መጾም ግዴታ የሆነበት ሁሉ ጾሙን በአግባቡ መጾም ነው የሚጠበቅበት። ባቲ ምን ዳ ቃል ረብኑ ፈነ ካና አካታ ጋር እንደበርሱን ድርቀማታ የረመዳን ወር በመንሰራው መልካም ስራ ከፈጣሪ ዘንድ የሚገኘውን ምንዳ እጥፍ ድርብ ነው ያሉት ሼክ መሐመድ ይህን ውድ ጊዜ በአግባቡ መጠቀም አለብን ብለዋል። ምንት ኮፈያ ደቤ ፈያ ጀብዱ ረመዳን ወር የተከበረና ውድ ጊዜ ነው። ይህን ውድ ጊዜ ማባከን የለብንም። በአግባቡ ልንጠቀምበት ይገባል። ካለፈ መልሰን ልናገኝ የማንችለው እድል ነው። በመጨረሻም እንኳን ለ1447ኛው ዓመተ ሂጅራ የረመዳን ጾም በሰላም አደረሳችሁ ሲሉ መልካም ምኞታቸውን ገልጸዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያ በመላው ዓለም ፈጣን እድገት እያስመዘገቡ ካሉ ሀገራት አንዷ ናት አሉ በተባበሩት መንግስታት የዘላቂ ልማት መፍትሄ ጥምረት ፕሬዝዳንት ፕሮፌሰር ጄፍሪ ሳክስ። በሌላ ዜና ብፁዕ ወቅዱስ አቡነ ማትያስ ምዕመናኑ የአብይ ጾም ሱባኤን በጸሎትና በመረዳዳት ማሳለፍ እንዳለባቸው መልእክት አስተላለፉ። እነዚህንና የሀገር አቀፍ ዜናዎችን ሌንሽ መልስ በተከታይነት ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኮትዲቯር ፕሬዝዳንት አላሳኔ ዋታራ ጋር መወያየታቸውን አስታወቁ። መሪዎቹ በዛሬው ዕለት ባካሄዱት ውይይት በአህጉራዊና የሁለቱ ሀገራት የወል ፍላጎቶችን በተመለከቱ ጉዳዮች ላይ መምከራቸውን ጠቅላይ ሚኒስትሩ ገልጸዋል። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ጋርም ተገናኝተው መክረዋል። መሪዎቹ በውይይታቸው በቀጠናዊ የሰላምና ጸጥታ ጉዳዮች ላይ አተኩረዋል። ይህ የመሪዎቹ ውይይት ከ39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የተከናወነ መሆኑ ታውቋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዛሬው ሁለተኛ ቀን ውለው በተለያዩ ወሳኝ አህጉራዊ አጀንዳዎች ላይ ምክክር አድርጓል ሲል ኢቲቪ ዘግቧል። በነገው ዕለት የሚጀመረውን የ2018 ዓ.ም የአብይ ጾም ሱባኤ በማስመልከት ብፁዕ ወቅዱስ አቡነ ማትያስ አባታዊ መልእክት አስተላልፈዋል። በመልእክታቸውም የመንፈስ ፍሬዎች የሆኑትን ፍቅርን፣ ሰላምን፣ አንድነትን፣ ርህራሄንና ሃይማኖትን ማስፈን ምርጫችን ልናደርግ ይገባል ብለዋል። ቤተክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው ሲሉም አስረድተዋል። ከዚህ አንጻር የጾም ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጥ ፍትህንና እኩልነትን ወሰን የሌለው ርህራሄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል መገንዘብ አለብን ብለዋል። በመጨረሻም ቅዱስነታቸው የህዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንዲሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ጾሙን እንዲጾሙ መልእክታቸውን አስተላልፈዋል። ዘገባው የኢዜአ ነው። የጨፌ ኦሮሚያ 6ኛ የስራ ዘመን 5ኛ ዓመት 10ኛ መደበኛ ጉባኤ ለሁለት ቀናት ሲካሄድ ቆይቶ ዛሬ የተለያዩ ሽመቶችንና አዋጆችን በማጽደቅ ተጠናቋል። በጉባኤው የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የክልሉ የስራ አስፈጻሚ አካላትን የ6 ወራት የስራ አፈጻጸም ሪፖርት አቅርበዋል። ሪፖርቱም በጨፌው አባላት ሰፊ ውይይት ከተደረገበት በኋላ በሙሉ ድምጽ ጸድቋል። ጨፌ ኦሮሚያ የነጻ የህግ አገልግሎት ድጋፍ የሚያስፈልጋቸውን ዜጎች ለመወሰን የወጣውን አዋጅን መርምሮ ያጸደቀ ሲሆን የ88 ዳኞችን ሹመትም አጽድቋል። በመጨረሻም ምክር ቤቱ በከፍተኛ ወንጀል የተጠረጠሩ የአንድ የጨፌ አባልን ያለመከሰስ መብት ማንሳቱን የኢቲቪ ዘገባ ያመለክታል። በአፋር ክልል የሚከናወነው የተፋሰስ ልማት ስራ አርብቶ አደሩ ከእንስሳት እርባታ ጎን ለጎን በእርሻ ስራ እንዲሰማራ ያግዛል ሲሉ የክልሉ ርዕሰ መስተዳድር አቶ አወል አርባ ተናግረዋል። በክልሉ የ2018 ዓ.ም የተፋሰስ ልማት ማስጀመሪያ መርሃ ግብር የተቀናጀ ማህበረሰብ አቀፍ የተፋሰስ ልማት ለምግብ ሉዓላዊነት ስኬት በሚል መሪ ሀሳብ በአውሲ ረሱ ዞን አድአር ወረዳ ተጀምሯል። ርዕሰ መስተዳድር አወል አርባ መርሃ ግብሩን ባስጀመሩበት ወቅት እንዳሉት የተፋሰስ ልማት ስራዎችን ማጠናከር አርብቶ አደሩ ከሚታወቅበት የኑሮ መሰረት ጎን ለጎን በእርሻ ስራ እንዲሰማራ
እንዲሰማራ ጉልህ ድርሻ ይኖረዋል። የተፋሰስ ልማቱ በተለያዩ ምክንያቶች እየተመናመነ የመጣውን የተፈጥሮ ሀብት በመመለስ ህብረተሰቡ የምግብ ሉዓላዊነቱን እንዲያረጋግጥና ከተረጂነት እንዲወጣ ያስችላል ብለዋል። በተለይም የተራቆቱ አካባቢዎች እንዲያገግሙና ምርታማ እንዲሆኑ በማድረግ አርብቶ አደሩ ከእንስሳት እርባታ ጎን ለጎን የእርሻ ስራውን በማሳደግ ለእንስሳቱ መኖ ለራሱም የምግብ ፍጆታውን እንዲሸፍን እንደሚያስችለው መናገራቸውን ኢዜአ ዘግቧል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከአፍሪካ ሀገራት መሪዎች ጋር በዕዳ አከፋፈል ላይ መነጋገራቸውን ገለጹ። ጠቅላይ ሚኒስትሯ የካቲት 6 2018 ዓ.ም በአዲስ አበባ ከአፍሪካ መሪዎች ጋር በነበራቸው ጉባኤ ወቅት ሀገሪቱ በአስከፊ አየር ንብረት ሁኔታ የሚጠበቁበትን ወቅት የሚከፈሉ ዕዳ እንዲቋረጥላቸው እንደሚያደርጉ ተናግረዋል። ሜሎኒ በአዲስ አበባ የተካሄደውን የጣሊያን አፍሪካ ጉባኤ ማጠናቀቂያ ላይ እንደተናገሩት ዛሬም ዳግም ለአፍሪካ ማዕከላዊ የሆኑ ጉዳዮች ላይ አተኩረን ተነጋግረናል፣ ይህም ስለ ዕዳ ነው ብለዋል። ለጋራ ልማት ፕሮጀክቶች ብድርን የመለወጥ ሰፊ ተነሳሽነት ጀምረናል። ለዚህም በአስከፊ የአየር ንብረት ክስተቶች ለተጎዱ ሀገራት የዕዳ መክፈያ ጊዜያዊ እፎይታ የሚሰጡ አንቀጾችን ማስተዋወቅን ይጨምራል ብለዋል። ሜሎኒ በ39ኛው የአፍሪካ መሪዎች ጉባኤ ላይ ከተለያዩ የአፍሪካ መሪዎች ጋር በመሆን እየተሳተፉ ነው። ዘገባው የቢቢሲ ነው። በሱዳን ኤልፋሻር በ3 ቀናት ውስጥ 6000 ሰዎች እንደተገደሉ የተባበሩት መንግስታት አስታወቀ። እነዚህ ድርጊቶች እንደ የጦር ወንጀሎች እና በሰብአዊነት ላይ የተፈጸሙ ወንጀሎች እንደሚቆጠሩ ተገልጿል። ባህር ጠንክር በዝርዝር ያቀርበዋል። ባለፈው ዓመት በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር በነበረችው አልፋሸር ከተማ በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች መገደላቸውን ተጎጂዎችና የዓይን ምስክሮች የጠቀሰው የተባበሩት መንግስታት ሪፖርት አመለከተም። አንድ ግለሰብ በ3 ቀናት ውስጥ የተፈጸመውን ጥቃት ሲገልጽ የሆነ አስፈሪ ፊልም ክፍል ውስጥ ይመስል ነበር ብሏል። የዓይን እማኙ የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ ተዋጊዎች ባለፈው ጥቅምት ወር ላይ በአንድ ዩኒቨርሲቲ ህንፃ ውስጥ ተጠልለው በነበሩ 1000 ሰዎች ላይ ተኩስ በከፈቱበት ወቅት አስክሬኖች ሲወረወሩ ተመልክተዋል። የተባበሩት መንግስታት በዚህ ሪፖርቱ በከተማዋ በሚኖሩ ሰላማዊ ሰዎች ላይ የጅምላ ግድያ፣ የሞት ቅጣት፣ ስቃይ፣ ጠለፋና ወሲባዊ ጥቃት መፈጸማቸውን የሚያሳዩ ማስረጃዎችም ጠቅሷል። እነዚህ ድርጊቶች እንደ የጦር ወንጀልና የሰብአዊ ላይ የተፈጸመ ወንጀል እንደሚቆጠሩም ተገልጿል። አርኤስኤፍ በዚህ ሪፖርት ላይ ያለው ነገር ባይኖርም ከዚህ ቀደም የቀረቡትን ተመሳሳይ ክሶችን አስተባብሏል። ሱዳን በአገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የተፈጠረ የስልጣን ሽኩቻ ምክንያት በተቀሰቀሰ የእርስ በርስ ጦርነት ዝግ ከሆነች 3 ዓመት ሊሞላት ተቃርበዋል። እየተካሄደ ያለው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የገደለ ሲሆን ከ13 ሚሊዮን በላይ የሚሆኑ ሰዎችን ደግሞ ከቀያቸው አፈናቅሟል። በሴቶች በወንዶችና በህፃናት ላይ በስፋት የሚፈጸሙ ወሲባዊ ጥቃቶችም እንደ ጦር መሳሪያ ጥቅም ላይ ውለዋል። ሁለቱ ተፋላሚ ወገኖች አርኤስኤፍ እና የሱዳን ጦር በእነዚህ ወንጀሎች ይከሰሳሉ። አሜሪካና ሂውማን ራይትስ ዋችም አርኤስኤፍ እና አጋሮቹ በምዕራባዊው ዳርፉር ግዛት በሚኖሩ ማሳሌት ህዝቦች እንዲሁም አረብ ያልሆኑ ማህበረሰቦች ላይ የዘር ማጥፋት እንደፈጸሙም ያምናሉ። ሆኖም በቅርቡ የወጡ የተባበሩት መንግስታት ሪፖርቶች ይህንን በዝርዝር ከመጥቀስ ተቆጥበዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ